ሰላም እንዴት ናችሁ? ዛሬ የምገኘው ትምህርት ቤት ተማሪዎችን ለማስመረቅ አይደለም፣ መዋለ ህጻናት አይደለም። በዚህ ሰዓት እነዚህ ልጆች የካንሰር ህመምተኞች ናቸው። የሚገኙትም ጅማ ከተማ ተስፋ አዲስ የካንሰር ህሙማን መርጃ ይባላል። ጅማ ከተማ ብሌድ ባንክ ጀርባ ነው የሚገኘው። እዚህ ጋር የሚገኙ ህጻናት ብቻ አይደሉም፣ ብዙ ናቸው። ከ40 በላይ ይሆናሉ። ለህክምና ወደ ጅማ ዩኒቨርሲቲ ሆስፒታል ተወስዶ እዛ ነው የሚገኙት አብዛኞቻቸው። ቪዲዮ ላይ እንደምታዩት እዛም ህክምና እያገኙ ነው ያሉት እና ተስፋ አዲስ ብዙዎቹን እዚህ ጋር እየረዳ ነው የሚገኘው። ቤተሰቦችም ጭምር እዚህ ጋር እየመጡ እያደሩ ልጆቻቸው ጸጉራቸው መላጨት ያለባቸውን እየመጡ ጸጉራቸውን እየላጩ የሚያስፈልገውን ነገር እያደረጉ ነው። ነገር ግን ተስፋ አዲስ የሚችለው ነገር እያደረገ ነው። አሁን ላይ ግን ብዙ ችግር ውስጥ ገብተዋል። እነዚህ ልጆች የሚበሉ ነገር የላቸውም፣ መድኃኒት መግዣ የላቸውም። ብዙ ጊዜ ደም ያስፈልጋቸዋል፣ ደም የለም። ስለዚህ ይህንን ቪዲዮ የምትመለከቱ ውድ ኢትዮጵያውያን የምትችሉትን ያክል በድርጅቱ አካውንት የምትችሉትን ያክል እንድታግዙ ጥሬን ማስተላለፍ እፈልጋለሁ። ደግሞ ጅማ ከተማ ላይ የምትገኙ ባለሀብቶች የሚበላ ነገሮች መካሮኒ ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ማንኛውም ነገር የሚበላ ነገር፣ የንጽህና ማቴሪያሎች ሳሙና ሊሆን ይችላል፣ ማንኛውም ነገር አምጥታችሁ እንድትረዱ እባካችሁን ጥሬን ማስተላለፍ እፈልጋለሁ። ለእናንተ ጥቂቱ ነገር ለነዚህ ደግሞ ብዙ ሊሆን ይችላል እና እነዚህ ልጆች መታችሁ እንድትጎበኙ ድርጅቱን ሰፖርት እንድታደርጉ ጥሬን ማስተላለፍ እፈልጋለሁ። ድርጅቱን ማግኘት የምትፈልጉ በዚህ ስልክ ቁጥር ማግኘት ትችላላችሁ። በቅርብ ቀን ደግሞ ለነዚህ ህጻናት የደም መለገስ ፕሮግራም እናዘጋጃለን። እኔ ራሴ ቀኑንና ቦታውን አሳውቃቸዋለሁ። ለሱም ተዘጋጁ። አመሰግናለሁ።